ነገር ግን አንተ በውስጥ ሰላም ካጣህ፣ በራስ መተማመን ከሌለህና ጤና ከሌለህ የነዚያ ሁሉ ንብረቶች ዋጋ ምንድነው? ምንም። አንድ ሁሌም ሰዎችን ለማስደሰት የሚሮጥ ወጣት ነበር። የሰዎችን ግምት ለመሙላት ሲጥር የራሱን ማንነት አጣ። ውስጡ ባዶ ሆነ። አንድ ቀን ግን ራሱን ጠየቀ። ለሁሉም ሰው እኖራለሁ፣ ግን ለራሴ ምን አደረግኩ? ከዚያን ቀን ጀምሮ ትልቅ ውሳኔን ወሰነ። ጠዋት 10 ደቂቃ ከራሱ ጋር ብቻ መቀመጥ ጀመረ። 15 ደቂቃ መጽሐፍ ማንበብ፣ ስፖርት መስራትና የውስጥ ድምፁን መስማት ጀመረ። ይህ ትንሽ ለውጥ ሕይወቱን ገለበጠው። ቁም ነገሩ በራስ ላይ የምታፈሰው ጊዜ የቅንጦት አይደለም፣ የህልውና ጉዳይ ነው። በቀን ውስጥ ለራስህ ለአእምሮህና ለነፍስህ የሚሆን ጊዜ ካልሰጠህ ለሌሎች የምትሰጠው ነገር አይኖርህም። ባንክ ውስጥ ገንዘብ የምናስቀምጠው ወለድ እንዲያመጣ ነው። ልክ እንደዚሁ